የተመሰገነ ይሁን። ወደ መንፈሳዊው ዓለም የሰው ህይወት ወሳኝ ወደ ሆነው ነገር ደግሞ እውቀት ታላቅ የሆነ ሚና ይጫወታል። የእውቀትና የጥበብ ምንጭ ማወቅ ያስፈልገናል። የእግዚአብሔር ቃል ምን ይለናል? የእውቀት ሁሉ ጥበብ ይቅርታ አድርጉልኝ፣ የእውቀት ሁሉ መጀመሪያ የእግዚአብሔር ፍርሃት እንደሆነ እግዚአብሔር ቃል ይናገረናል። የእግዚአብሔር ቃል የሚናገረው ፍሪሃ እግዚአብሔር መሰረቱ የሆነ ጥበብ ነው የሚናገረው። ይህ ጥበብ የምናገኘው ወደ እግዚአብሔር ልባችንና ፊታችን በምንመልስበት ጊዜ ነው። ጌታ የተመሰገነ ይሁን። የእግዚአብሔር ቃል በነቢዩ ኤርምያስ 9ኛው ምዕራፍ 23ኛውን ቁጥር እንዲህ ይለናል፣ እናነበዋለን። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር ይለናል። ጌታ የተመሰገነ ይሁን። እግዚአብሔር የሚፈልገው በእኛ ውስጥ ሊገኝ ይገባዋል የሚለው ይህ ብሉጽ ድንቅ ነገር ነው። ይሄ እውቀት፣ ጥበብ ሁሉ ይህንን ማስተዋል ወደ ምን እንትን ያደረገ ያቀና መሆን አለበት? ወደ እግዚአብሔር ያቀና መሆን አለበት። ልባችን እግዚአብሔር እሱ በምድር ላይ ላሉ ሰዎች ሁሉ መሐሪ መሆኑን እንድናውቅ፣ እግዚአብሔር ምሕረት የሚያደርግ ጽድቅ የሚያደርግ ፍቅር የሚያሳይ ጌታ መሆኑን ማወቅ ይህ በጣም አስፈላጊ ነው ለኛ። ምክንያቱ እግዚአብሔር መሐሪ መሆኑን ካወቅን ወደ እግዚአብሔርን ልባችን በየቀኑ ልንመልሰው እንችላለን። እግዚአብሔርን ፊቱን እንሻለን፣ ፊቱን እንፈልጋለን። ምክንያቱ ምሕረት ያስፈልገናል። እግዚአብሔር ከመስዋዕት ይልቅ የሚወደው ምን ነው? ምሕረት ነው። እግዚአብሔር የሚወደው ምሕረት እግዚአብሔር ይሰጣል። ምሕረት የሚያስፈልገው ማን ነው? እኔ ምሕረት ያስፈልገኛል በየቀኑ። በእግዚአብሔር ምሕረት በየቀኑ መኖር ደግሞ ላንቺ ያስፈልጋል። ምክንያቱ እግዚአብሔር በምሕረቱ ሐሴት ለሚያደርጉት ሰዎች ሁሉ በረከት ይሰጣል። የዘላለም ሕይወት የሚባል የእግዚአብሔር ስጦታ አለ። ይህ ስጦታ ክርስቶስ ኢየሱስ የእግዚአብሔር ልጅ ወደ ዓለም የተላከ መድኃኒት፣ ጌታ፣ አዳኝ መሆኑን ለሚያውቁት፣ ለሚፈልጉት፣ በስሙ በክርስቶስ ኢየሱስ ለሚያምኑት ሁሉ የእግዚአብሔር ምሕረት በእነርሱ ይገለጣል። የእግዚአብሔር ስም የተመሰገነና የከበረ ይሁን። ኃጢአን ነበርን፣ ከእግዚአብሔር ክብር ወድቀን ነበር። ከእግዚአብሔር ሕልውና በየመንገዳችን ርቀን ነበር። ተቅበዝብዘን ከእግዚአብሔር ወጥተን ነበር። እግዚአብሔር ግን ወደ እርሱ ሊመልሰን የወደደ ምሕረተኛ አምላክ ነው። ይህ እግዚአብሔር መሐሪ መሆኑን ማወቅ ወንድሜ እህቴ ይረባናል፣ ይጠቅመናል። እግዚአብሔር መሐሪ ጌታ ነው። የሚያስመካ ነው። እግዚአብሔር ጌታዬ ነህ፣ ምሕረት የምትሰጠኝ፣ ጽድቅ የምትሰጠኝ ቸር አምላክ ነህ ብለህ እግዚአብሔርን ወደ እርሱ መምጣት፣ እግዚአብሔርን መታመን፣ እግዚአብሔር ጌታ አዳኝ መሆኑ በክርስቶስ ኢየሱስ ጌታ አድርጎ የሚያድን ጌታ መሆኑን ማወቅ ይህ ለእኔና ለእናንተ እጅግ አስፈላጊ ነው። እግዚአብሔር በምሕረቱ በክርስቶስ ኢየሱስ ሊጎበኘን ወደደ።
እግዚአብሔር የጉብኝት ጊዜ ለኛ ያደረገው በክርስቶስ ኢየሱስ ነው። የጸጋ ዘመን የምህረት ዘመን እግዚአብሔር ሰጥቶናልና ይህንን እግዚአብሔርን ከፍ ከፍ እናደርገው። በክርስቶስ ጌታ የሚሰጠው ምህረት እንቀበለው። ኢየሱስ ክርስቶስ ከእግዚአብሔር ለጥበብ፣ ለጽድቅ፣ ለማስተዋል፣ ለመዳን የሆነልን ጌታ ነው። ስሙ የተመሰገነ ይሁን። በስሙ በክርስቶስ ኢየሱስ ጌታ ለሚያምኑ ሁሉ የዘላለም ሕይወትና በረከት ይሰጠዋል። የእግዚአብሔር ጸጋ በእርሱ ይገለጣል። በጸጋው ተመርተን ደግሞ በእምነት ወደ ጽድቁ እንገባለን። እግዚአብሔር በምድር ጽድቅ የሚያደርግ ቅዱስ ጻድቅ አምላክ ነው። ስሙ የተመሰገነ ይሁን። እግዚአብሔር ጻድቅ ነው። ጽድቅ ደግሞ ይወዳል፣ ያፈቅራል። እግዚአብሔር ለሚሰጠው በእምነት የሚሆነውን ጽድቅ እንድንቀበለው ደግሞ እግዚአብሔር ይፈልጋል። በክርስቶስ ኢየሱስ ባለው ቤዛነት በኩል የሰው ልጆች ሁሉ የኃጢአትን ስርየት በክርስቶስ ያገኛሉ። በክርስቶስ ኢየሱስ ያመኑ የዘላለም ሕይወት እና በረከት ይሆንላቸዋል። የኃጢአት ስርየት በክርስቶስ ኢየሱስ በደሙ አለን። ማዳኑ እጅግ ታላቅ ነው። እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። ይህንን እግዚአብሔር የሚሰጠው ማዳን በክርስቶስ ኢየሱስ ጌታ እንቀበለው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር ሊመጣ የሚፈልግ ካለ እግዚአብሔር እንዳለ ማመን ይገባዋል። እግዚአብሔር ለሚፈልጉት ጸጋ እንደሚሰጥ፣ ሕይወት እንደሚሰጥ ማመን ይገባዋል። ጌታ የተመሰገነና የከበረ ይሁን። እምነት የሚመጣው ከመስማት ነው። መስማት ደግሞ ከእግዚአብሔር ቃል ነው የሚመጣው። ይህ የሚያረጋግጠው የእግዚአብሔር ቃል ነው። በሮሜ 10:17 ቁጥር እናገኘዋለን። እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል። ክርስቶስ ኢየሱስ ጌታን በዓይነ ሥጋው ያየው ሰው ከኛ መካከል ማንም የለም። ግን ኢየሱስ ክርስቶስ ጌታ ነው ብለን እናምነዋለን። ስሙንም እንታመነዋለን። ሳናየው እንወደዋለን። በእምነት ነው ይህንን ነገር የምናደርገው። ጌታ ደግሞ ታማኝ ነው። ለሚያምኑት ሁሉ ጌታ ኢየሱስ ክርስቶስ ሕይወት የዘላለም ይሰጣል። ኢየሱስ ክርስቶስ በልባቸው ውስጥ ይመጣል። በልባቸው ውስጥ ገብቶ ደግሞ አዲስ ፍጡራን አድርጎ ሁሌ እየባረከ ኢየሱስ ክርስቶስ ይባርካቸዋል። የዘላለም ሕይወትና ክብር ይሰጣቸዋል። ዓለምንም ቢሆን ኃጢአትንም ቢሆን እያሸነፉ እንዲኖሩ ኢየሱስ ክርስቶስ ኃይል ይሆናቸዋል፣ ጉልበት ይሰጣቸዋል። በእምነታቸው ደግሞ ሁሌ ድል እየነሱ ከክብር ወደ ክብር ይሸጋገራሉ። የእግዚአብሔር የአምላካችን ስም የተመሰገነና የከበረ ይሁን። እግዚአብሔር በምድር ጽድቅ የሚያደርግ ምህረት የሚያደርግ ምህረተኛ አምላክ ነው። ስሙ የከበረና የተመሰገነ ይሁን። እግዚአብሔር ወደ እርሱ ለሚመለሱት እንዲቀበላቸው ታማኝ አምላክ ነው። ልባቸው ወደ እግዚአብሔር በክርስቶስ ኢየሱስ እምነት ለሚመልሱት እግዚአብሔር ይባርካቸዋል። ከኃጢአት ቀንበር ነፃ ያወጣቸዋል። የእግዚአብሔር መንግሥት ወራሾች እንዲሆኑ በክርስቶስ ኢየሱስ ጌታ ይባርካቸዋል። ስሙ የተመሰገነና የከበረ ይሁን። ያለ ተስፋ፣ ያለ ክርስቶስ፣ ያለ አምላክ በምድር ለሚኖር ሁሉ አሁን ግን ኢየሱስ ክርስቶስ ይላል፣ ኑ ወደ እኔ ተመለሱ ይላል። እሱ መልካም እረኛ የነፍሳችሁ ጠባቂ ነው። ለሱ ብትገዙለት፣ ለኢየሱስ ክርስቶስ ብታምኑት የዘላለም ሕይወትና በረከት ይሰጣችኋል። ኢየሱስ ክርስቶስ በሰማያዊው መንግሥቱ ርስት እንድታገኙ ይባርካችኋል። ጌታ ስሙ የተመሰገነና የከበረ ይሁን። ይህ ጌታ
እጅግ ርኅሩህና ብሩክ ጌታ ነው። እጁ ዘርግቶ ኑ ወደ እኔ እያለ ለእያንዳንዳችን ድምፁን ያሰማናል፣ ይጠራናል። ጌታ ኢየሱስን እንስማው። ጌታ ነህ ብለን ለስሙ እንታመነው። ጌታ ኢየሱስ ክርስቶስ በልባችን እንዲገባ በሕይወታችን እንዲነግስ እንፍቀድለት። እርሱ የዘላለም ንጉሥ ነው። የሰላም ንጉሥ ነው። ሰላሙ ይሰጣል። በእግዚአብሔር በኩል የሚገኘው ከእግዚአብሔር የሚመጣውን በረከት በኢየሱስ ክርስቶስ አማካኝነት ወደሚያምኑት ሁሉ ይመጣል። የእግዚአብሔር በረከት ለነርሱ ስጦታ ይሰጣቸዋል። ጌታ የተመሰገነና የከበረ ይሁን። የምንኖርበት ዘመን የጸጋ ዘመን ነው። እግዚአብሔር ለሰው ልጆች ምሕረቱንና ፍቅሩን ጽድቁን የሚገልጥለት ዘመን ነው ያለ ነው። የመዳኑ ቀን ለኛ ዛሬ ነው። የተወደደችው የምህረት ቀን ለኛ ዛሬ ነች። ስለዚህ ኢየሱስ ክርስቶስ ጌታዬ ነህ ብለን ስሙን እንታመነው። በእምነት በክርስቶስ ኢየሱስ ጌታ በየቀኑ ጸንተን በእግዚአብሔር ፊት በፈሪሃ እግዚአብሔር እንኑር። ጌታ የተመሰገነና የከበረ ይሁን። እግዚአብሔር የክርስቶስ እምነት ሲሰጠን ከእርሱ ጋር የማያቋርጥ አንድነት እንዲኖረን ነው፣ ህብረት እንዲኖረን ብሎ ነው እግዚአብሔር የሚሰጠን። የእግዚአብሔር ቸርነትና ምሕረት በየቀኑ እየተለማመድ ነው እንድንሄድ እግዚአብሔር በምድር ዘመናችን ሁሉ እያከበርን እንድንኖር እግዚአብሔርን ከፍ ከፍ እያደረግን እንድንኖር እግዚአብሔር ጸጋው በምህረቱ በክርስቶስ ኢየሱስ ጌታ ይሰጠናል። ስሙ የተመሰገነና የከበረ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ኑ ወደ ኢየሱስ ክርስቶስ ምጡ። ወደ ክርስቶስ ኢየሱስ መጣችሁ። ክርስቶስ ኢየሱስ የሚሰጠው የዘላለም ሕይወትና በረከት በእምነት ተቀበሉ። የእግዚአብሔር ምሕረትና ቸርነት የእግዚአብሔር ጽድቅ ለኛ ለበረከት ይሆነናል። ጌታ የተመሰገነ ይሁን። በምድር እግዚአብሔር ጽድቅ ያደርጋል፣ ምሕረት ያደርጋል፣ ፍቅር ያደርጋል። እግዚአብሔር አምላካችን ያለን ሀብት ያለን ብልጽግና እግዚአብሔር ከሌለበት ምን ይጠቅመናል? ዕውቀት ካለን እግዚአብሔር ከሌለበት ምን ይጠቅመናል? በሕይወታችን እግዚአብሔር ካልነገሰ ዕውቀቱ ቢሆን ገንዘቡ ወይ ሀብቱ ወይ ዝናው ቢሆን ምን ይረባናል? ምንም አይጠቅመን። የሚረባን ግን እግዚአብሔር እሱ መሐሪ ጌታ የሕይወታችን አምላክ መሆኑን ማወቅ፣ እንደማረን ምሕረት እንዳደረገልን ጽድቅ በክርስቶስ ኢየሱስ በእምነት በጸጋው የሚሰጠን አምላክ መሆኑን ማወቅ፣ ይህ ይረባናል፣ ይህ ይጠቅመናል። የእግዚአብሔር ስም የተመሰገነና የከበረ ይሁን። እግዚአብሔር ቃሉን ይሰጣል። የእግዚአብሔር ቃል ለሕይወት ይሆናል። የእግዚአብሔር ቃል የተሳለ ከሁለት አፉ ሰይፍ የተሳለ ሕያው ቃል ነው። ይህንን ቃል ስንቀበለው በሕይወታችን የእግዚአብሔር ሐሳብ፣ የእግዚአብሔር ምክር፣ የእግዚአብሔር እቅድና ዓላማ ይገለጣል። ጌታ የተመሰገነና የከበረ ይሁን። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 10ኛው ምዕራፍ በጎቼ ይላል ድምፄን ይሰማሉ፣ ድምፄ የሚሰሙ ስለሆኑ ደግሞ ይከተሉኛል ይላል። ጌታ ኢየሱስ ክርስቶስ የሚናገረው የእግዚአብሔር ቃል እርሱን እንድናውቀው ይረዳናል። በእምነት ስንቀበለው የእግዚአብሔር ቃል በእምነት እየጨመርን እንድንሄድ ይረዳናል። ጌታ የተመሰገነ ይሁን። እምነታችን የበረታ የሚያደርገው ፍሬያማ ሕይወት የክርስትና ሕይወት ለመኖር የሚረዳን የእግዚአብሔር ቃል በልባችን ስንቀበለው ነው። በልባችን የእግዚአብሔር ቃል አሜን ብለን ስንይዘው የእግዚአብሔር ቃል ይሰራል፣ ሕያው ነውና። የእግዚአብሔር ሐሳብ ምን እንደሆነ ለኛ በቃሉ አድርጎ ጌታ በመንፈስ ይገልጽልናል። ስሙ የተመሰገነና የከበረ ይሁን። ስለዚህ
የእግዚአብሔር ቃል የእምነታችን መሰረት ነው። ጌታ የተመሰገነ ይሁን። የእግዚአብሔር ቃል ለዘላለም የሚኖር ቃል፣ ላመኑት ለተቀበሉት የእግዚአብሔርን በረከት የሚገልጽላቸው ቃል፣ በእግዚአብሔር ምክር እንዲመላለሱ የሚረዳቸው ቃል ነው። ይህንን ቃል በእምነት በልባችን አጽንተን ብንይዘው በቃሉ ኃይል ይሆንልናል። በየቀኑ በየጊዜው ለሚገጥመን ፈተና እያሸነፍነው እንድንሄድ ያደርገናል የእግዚአብሔር ቃል። ምክንያቱም የእግዚአብሔር ቃል ኃያል ነው፣ ብርቱ ነው። ለተቀበለው ላመነው ደግሞ ብርታትንና ጉልበት የሚሰጥ ነው። የእግዚአብሔር የአምላካችን ስም የተመሰገነና የከበረ ይሁን። ዓለማችን ባለችበት ቦታ ቆማ እንድትሽከራከር የሚረዳት ማን ነው ይባላል? በሳይንስ መንገድ ግራቪቲ ነው የሚስባት ይባላል። ግን የእግዚአብሔር ቃል ሲናገር ደግሞ ሁሉንም ነገር ክርስቶስ ኢየሱስ በቃሉ ኃይል አጽንቶ እንደያዘ ይናገረናል። ጌታ የተመሰገነና የከበረ ይሁን። ኢየሱስ ክርስቶስ በቃሉ ኃይል ሁሉም የሚታየውና የማይታየውን አጽንቶ ይዞ ያለ ጌታ ነው። ስለዚህ ይህንን ቃሉ ስንቀበለው ኢየሱስ ክርስቶስ በእጃችን ይዘናል። ልባችን ከልቡ ጋር በእምነት የሚያጋጥመው የእግዚአብሔር ቃል ነው። ይህ ለበረከት ሊሆነን የተሰጠን ነው። ጌታ የተመሰገነና የከበረ ይሁን። እግዚአብሔር ምሕረት እንዳደረገልን የሚያስታውቀን የእግዚአብሔር ቃል ነው። እግዚአብሔር ስለ ልጁ ክርስቶስ ኢየሱስ የመሰከረው ምስክር እውነትና የታመነ ምስክር ነው። ይህ ምስክር ደግሞ የምናገኘው በቃሉ ነው። ጌታ የተመሰገነ ይሁን። ቃሉን የሚያምን ምስክሩን የሚቀበል ሁሉ በእርግጥ ይህ ሰው የተባረከ ነው። ለዚህ በረከት ነው እያንዳንዳችን ዛሬ እየተጠራን ያለ ነው። ወደ እግዚአብሔርና ወደ እውቀቱ እንመለስ። በእግዚአብሔር ፍርሃት በእግዚአብሔር ፈሪሃ እንመላለስ። እግዚአብሔር መሐሪ መሆኑ፣ እግዚአብሔር ጻድቅ መሆኑ፣ በምድር ደግሞ ምሕረት የሚያደርግ ፍቅር የሚያሳይ አምላክ መሆኑን ማወቅ እግዚአብሔር ደስ ያሰኘዋል። ጌታ የተመሰገነና የከበረ ይሁን። እስከ ዛሬ ድረስ ይህንን ክርስቶስ ኢየሱስ ጌታ አላወቅሁትም፣ አሁን ግን ላውቀውና ልቀበለው እፈልጋለሁ የሚል ሰው ካለ ፈቃደኛ ከሆነ ይህንን ጸሎት ከኔ ጋር አብሮ ይጸልይ። ጌታ ኢየሱስ ክርስቶስ አመሰግንሃለሁኝ። አንተ ጌታና አምላክ ነህ። ስለ እኔ ስትል በቀራኔው መስቀል ሞተሃል። ጌታ ኢየሱስ ክርስቶስ ከሙታን ተነስተሃል፣ ሕያው ሆንክ፣ ለዘላለም ትኖራለህ። ኢየሱስ ና የሕይወቴ ጌታ ሁን ብዬ ስምህን እጠራለሁ። ኃጢአቴን ሁሉ ይቅር በለኝ፣ በደም አድርገህ እጠበኝ፣ ቀድሰኝ፣ ጻድቅ ሰው አድርገኝ፣ የእግዚአብሔር መንግሥት ወራሽ አድርገኝ። ኢየሱስ ጌታ ተመስገን ስለተቀበልከኝ፣ የኔ ጌታ ስለሆንክ ኢየሱስ ጌታ አዲስ ፍጡር ስላደረግከኝ፣ የእግዚአብሔር መንግሥት ወራሽ ስላደረግከኝ ጌታ ኢየሱስ አመሰግናለሁኝ። ክብርና ምስጋና ላንተ ይሁን ኢየሱስ ጌታ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስምህን ከፍ ከፍ እናደርጋለን። አንተ በምድር ምሕረት የምታደርግ ጽድቅ የምታደርግ ፍቅር የምታሳይ አምላክ ነህ። እግዚአብሔር ተመስገን፣ ተባረክ እንልሃለን። ለእያንዳንዳችን በምህረት በረከት እየባረክ ልትባረክ የምትወድ ጌታ ነህና ተመስገን እንልሃለን። ጌታ ሕይወታችን እግዚአብሔር በማወቅ የተባረከ ይሆን ዘንድ እውቀትህን ታበዛለን፣ በረከትህን ትሰጠን ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር መንፈስ ቅዱስ በሚያስተምረው መንገድ የእግዚአብሔር ቃል እንድናውቀውና እንድንይዘው ትረዳን ዘንድ እንጸልያለን። ጌታ ተመስገን። አንተ አስተማሪያችን ነህ እግዚአብሔር። ትምህርትህ ደግሞ ሰላምን ያበዛልናልና እናመሰግንሃለን። ከፍ ከፍንም እናደርጋለን። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስምህ ከፍ ይበል። አሜን አሜን።
ጌታ ይባርካችሁ፣ ጸጋውንና ሰላሙን ያብዛላችሁ። በኢየሱስ ክርስቶስ ቅዱስና ክቡር ስም ጌታ ይባርካችሁ።